እየነዱ ማውራት ግን ከባድ ነው። ዋክ ለእናንተ ብዬ ነው ይሄን የሄድኩ መንገድ ላይ የምቀርጸው። እኔ ግን ማን አለኝ ያለ እናንተ? ወይኔ ይሄ ፖሊስ መጣ አልመጣ እያልኩ ግን ሰብስክራይብ አታርጉና ይሄ ፖሊስ አለ እዛ ጋር ቀስ ልበል እስኪ። ሰላም ምን ተስኖት ነኝ ከኢትዮጵያ አካዳሚ። እንኳን ደህና መጣችሁ። ዛሬ ወደ ሰርግ እየሄድኩኝ ነው። የባለፈው ቪዲዮ ላይ ቦርሳዬ ውስጥ ምን እንዳለው አሳይቻችሁ ነበር፣ የካሜራ እቃዎችን በተመለከተ። ያ ቪዲዮ ከወጣ በኋላ ብዙ ሰዎች መልእክት በመላክ ሌላ የቀረ እቃ አለ ወይ፣ ቦርሳ ውስጥ የሚገቡ ትንንሽ ነገሮች ቫልዩ አድ የሚያደርጉ ስራ ላይ ስራችንን ቀልጠፍ የሚያደርጉልን የተወሰነ እቃዎች የቀሩ አለ ወይ ብለው ነበር። ኦፍኮርስ ብዙ እቃዎች አሉ። እቃዎቹን አውርተን አንጨርሳቸውም እና ደግሞ እነዚህ ነገሮች ሳብጀክቲቭ ናቸው። እኔ ፓክ የማደርገው እቃ ሌላ ሰው ፓክ ያደርገዋል ማለት አይደለም። እንዳላችሁ የእቃ አክሰስ መጠን ይለያያል፣ እንደ ስራችሁ አይነት ይለያያል፣ እንደ ስታይላችሁ አይነት ይለያያል። ስለዚህ ለዛሬ ስራችንን ቀልጠፍ የሚያደርጉልን ስራችን ላይ ቫልዩ የሚጨምሩልን ቆንጆ ሾት ሊሰጡን የሚችሉ ትናንሽ አክሰሰሪዎችና የተወሰኑ ነገሮችን ቦርሳ ውስጥ ፓክ ማድረጋቸውን አንድ ባንድ እናወራለን። የመጀመሪያው የማክሮ ሌንስ ነው። ይሄ ሌንስ የሲግማ 105 ሚሜ ማክሮ ሌንስ ነው። ብዙ ጊዜ የምጠቀምበት ለአንድና አንድ ስራ ብቻ ነው። እሱም በጣም ዲቴይል ነገሮችን ለመቅረጽ ማክሮ የሆነ ነገሮችን፣ ብዙ ጊዜ ቀለበት ዲቴይሎች ለመውሰድ ወይም ይሄ የኢንቫይት መጥሪያ ካርዶች ላይ ያሉ ስሞችን ኦር የባይብል የምታነሱ ከሆነ የሆነ ጥቅስ ሃይላይት ለማድረግ ወዘተ እነሱን የምትጠቀሙበት ሲናችሁን አሪፍ የሚያደርግላችሁ ቆንጆ ሌንስ ነው። ብዙ ጊዜ ይሄንን ሌንስ ከሌሎች አክሰሰሪዎች ጋር ፓክ አድርገውና ያንን ዲቴይል ሾት ከቀረጽኩኝ በኋላ ፓክ አድርጌ ከዛ በኋላ አልነካውም ለሊቱ እስኪያልቅ ድረስ። ስራው አንድና አንድ ስፔሲፊክ ስለሆነ ለእኔ ፐርፐዝ ማለት ነው። አንዳንዴ ቦታ ከሌለኝና ወይ ከረሳሁት እና ማክሮ ሌንስ ፓክ ማድረግ ካልቻልኩኝ ሁሌ ከቦርሳ የማይጠፋው ሌላኛው አክሰሰሪ ኢዝ ዳዮፕተርስ። እነዚህ ዳዮፕተርስ ወይም ማጉሊያ መነጽር በሏቸው በተለያዩ የሌንስ ሳይዞች ይመጣሉ። ሌንሳችሁን ላድርጋችሁት የሆነ ነገር አጉልቶ የሚያሳያችሁ ፊልተር ነው። የቀለበት ዲቴይሎችን ለመቅረጽ፣ አበባ ዲቴይሎችን ለመቅረጽ ወዘተ ዋትኤቨር ቪዥዋሊ አሪፍ ኢፌክት ለመፍጠር ከፈለጋችሁ እነዚህ ዳዮፕተሮች ውድም አይደሉም፣ ግን በጣም ጠቃሚ የሆኑ አክሰሰሪዎች ናቸው። ሌላው ዲቴይሎችን መቅረጽን አስመልክቶ ከቦርሳ የማንለየው እቃ ይሄ ትንሽ ተርንቴብል ወይም ሪቮልቪንግ መሺን ነው። ይሄ በተለያየ መጠን ይመጣል፣ በተለያየ ሳይዝ። ተርንቴብል ወይም ሌዚ ሱዛን ይባላል ወይም ሪቮልቪንግ ማሽን ይባላል። ነገር ግን ዋና ዓላማው ፕሮዳክት ሾቶችን ዳይናሚክ የሆነ አንግል መፍጠር፣ የተለየ ፐርስፔክቲቭ ማሳየት ነው። ዲቴይሎችን ስትቀርጹ ስቲል የሆነ 2 ዳይሜንሽናል የሆነ ነገር ብቻ ከምትቀርጹ 3D እንዲሆን ያደርግላችኋል ምስላችሁ። ስለዚህ ማንኛውንም የምትቀርጹትን ዲቴይል እዚህ ነገር ላይ ታስቀምጡትና ወደ ግራ ወይም ወደ ቀኝ እንዲዞር በማድረግ ቀስ ብሎ እየተሽከረከረ ያንን ፕሮዳክት 3D የሆነውን ምስል እንድትቀርጹ ያግዛችኋል። ስለዚህ ዲቴይል ስትሰሩ የቀለበት ከሆነ ቀለበቱን በማዞር ወይም የተለያየ ፕሮዳክቶች፣ እቃዎች ወዘተ የምትቀርጹ ከሆነ እነሱን ሙሉ በሙሉ በማዞር የሶስትዮሽ ዳይሜንሽን በመፍጠር ምስላችሁን አሪፍ ማድረግ ትችላላችሁ። ሌላኛው ሁሌ ከቦርሳ የማይጠፋው እቃ እቺ ትንሽዬ የአፐርቸር ኤምሲ ላይት ነች። ላይቲንግ ኢዝ ቬሪ ኢምፖርታንት ሰርግ ላይ። ኦብቪየስሊ ትልልቅ ላይቶች አሉኝ የምጠቀምባቸው ሪሴፕሽን ላይ ወይ ሴሬሞኒ ላይ ወዘተ። ነገር ግን አንዳንዴ ፕሬዲክት የማታደርጉበት ቦታ ይኖራል። ለምሳሌ ሙሽራ እየተዘጋጀች ያለበት ቦታ ዳርክ ከሆነ ወይ የቀለበት ዲቴይል እየቀረጻችሁ ከሆነ ወዘተ ያለውን አምቢየንት ላይት ሰፖርት የምታደርጉበት ኢንሃንስ የምታደርጉበት በጣም ብራይት ያልሆነ ዲስትራክት ማድረግ ግን ቆንጆ ፊል ላይት ያስፈልጋቸዋል። አንዳንዴ ጊምባል ላይ አድርጌ ማታ ሙሽሮቹ ኤግዚት ሲያደርጉ መቅረጽ እችላለሁ። ዳንስ ፍሎር ላይ ፊት ለፊት እየተጠጋሁኝ መቅረጽ እችላለሁ። ትልልቅ ላይት አብሮቼ አምቢየንሱን ዲስትራክት ማድረግ አይጠበቅብኝም። ሰዎች ሞር ኮምፎርታብል ናቸው ጨለማ ሲሆን ለመደነስም ለመንቀሳቀስም ወዘተ አይደል። ያኔ ትልልቅ ላይት አብሮቼ እንዲታየኝ ብዬ ፎ አድርጌ የጨለማውን ቦታ በሙሉ ከረበሽኩት ዲስተርብ ካረኩት አምቢየንሱ ጥሩ አይደለም።
ስለዚህ እነሱን ላይቶች አጠፋፋቸውና በቺ ላይት ካሜራ ላይ አድርጌ ዞር እያልኩ እንቅስቃሴ ያለበት ቦታ ላይ ጠጋ ትንሽ እሱን ካፕቸር ከዛ ሙቭ ኦን ማድረግ እችላለሁ። ላይት አሪፍ ነገሯ ብራይትነስ ኮንትሮል ማድረግ እችላለሁ። በዛም ልክ ደግሞ ከለር ቴምፕሬቸሩን ምን አይነት ኩል ይሁን ኦር ምን አይነት ዋርም ይሁን የሚለውን ኮንትሮል ማድረግ እችላለሁ። ሌላኛው ደግሞ ይህንን ሁሉ እቃ ፓክ ማድረግበት ቦርሳው ራሱ ነው። እኔ የምጠቀምበት ቦርሳ የኒወር 3300G የሚባለው ቦርሳ ነው። ይሄ ቦርሳ ሮሊንግ ቦርሳ ነው፣ ጎማ አለው፣ የትም ቦታ ይዤው መሄድ እችላለሁ። ከዛ በላይ ደግሞ በጣም ብዙ እቃዎችን አብሮ አንድ ባግ ውስጥ መያዝ ይችላል። ሌንሱም፣ ካሜራውም፣ የኦዲዮም እቃ፣ ሌሎችም ኬብሎች፣ አክሰሰሪ ወዘተ በሙሉ በአንድ ባግ ውስጥ ፊት ማድረግ ይችላል። ላፕቶፔንም ይዤ እሄዳለሁ ኦን ሳይት ባክአፕ ለማድረግ ወይም አንዳንድ ኤዲት ማድረግ ካለብኝ ላፕቶፔን ፓክ ማድረግ እፈልጋለሁ። ለሱም የሚሆን ቦታ አለው። በጣም ቨርሳታይል የሆነ በጣም ቆንጆ ቦርሳ ነው። አንዳንዴ ኦቨርኪል ይመስለኛል አበዛው ትላለሁ እቃዎችን ይዤ ሲሄድ ሰርግ ላይ። ነገር ግን ማሰብ ያለባችሁ በጣም ኢምፖርታንት የሆነ ቀን ነው። በጣም ብዙ ገንዘብ ነው የሚያወጡበት ሰርግ ለመደገስ። አይተዋቸው የማያውቁትን በጣም ብዙ እንግዶች ከተለያየ ቦታ መጥተው ሴሌብሬት የሚያደርጉበት በጣም ኢምፖርታንት የሆነ ቀን ነው። የሆነ ነገር ሚስ ብታደርጉ ይደገም እስቲ ይሄ ነገር እንደዚህ ነገር እናድርገው የምትሉበት ቀን አይደለም። ኢትስ ዲፍረንት ከሌሎቹ ፕሮዳክሽኖች የተለየ ፕሮዳክሽን ነው። ስለዚህ በተቻለ አቅም እቃችሁ ቆንጆና ትረስት የምታደርጉት መሆን መቻል አለበት። አስሬ የሄዳችሁ ቤቢሲት ማድረግ አትችሉም። ይሄ ነገር ፎከስ ላይ ነው ኦኬ ልሄድ እዛ ጋር ወዘተ እንደዛ ማድረግ አትችሉም። ስለዚህ የድምፅ እቃችሁ፣ የላይት እቃችሁ፣ የካሜራ እቃችሁ ወዘተ የምታምኑት ትረስት የምታደርጉበት ስራችሁን በአግባቡና በትልቅ ኳሊቲ ሊሰራላችሁ የሚችል ለእንግዶቹም ለሙሽሮቹም ጥሩ ኳሊቲ የምታስረክቡበት ስራ መሆን መቻል አለበት። የሰርግ ቀረጻ it's all about speed በጣም ፈጣን ነው። ቀኑም ቶሎ ነው የሚሄደው፣ እናንተም ቶሎ መሄድ አለባችሁ። ስለዚህ ኳሊቲያችሁን ኮምፕሮማይዝ ሳታደርጉ ግን እንደ ፊልም ሜከር ስራችሁን ቆንጆ የሚያደርግላችሁ የሚያሳልጥላችሁ እቃዎች መሆን አለባቸው፣ እቃዎቻችሁ እንዳለ። ከዛ ደግሞ ሰርግ ስንሰራ ማይንድ ሴታችንም ልክ መሆን አለበት። ዝም ብሎ ሰርግ እየቀረጽንና የሆነ ቪዲዮ ሰተን ለመገላገል አይደለም። ሜቢ ይሄ ለኛ 10ኛ 20ኛ ቪዲዮአችን ሊሆን ይችላል እኮ የምንሰራው፣ ግን ለሙሽሮቹ በጣም ኢንቲሜት የሆነ በጣም ኢምፖርታንት የሆነ ቀን ነው እና ደግሞ በቃ ይሄኛው የመጀመሪያውም የመጨረሻቸውም ሰርግ ነው ሆፕፉሊ። እነዚህ ናቸው እንግዲህ ከሞላ ጎደል ለሰርግ ፓክ የማረጋቸው እቃዎች። ምን ጎደለ፣ ምን ይጨመር፣ የትኛው ተመቻችሁ እናውራ እስቲ። እስከዛ ደግሞ ይህንን ቪዲዮ ሼር፣ ሰብስክራይብ፣ ኮሜንት ላይ ማውራት አትርሱ። በሚቀጥለው እንገናኝ።